ክብራትና ክብራን የፒቢኤስ ኢትዮጵያ ተመልካቾቻችን ዛሬ በፍሬሽማን ማቴማቲክስ ጥያቄዎች መተናል። በእናንተ ጥያቄዎች መሰረት ማለት ነው። የምንሰራው የአምቦ ዩኒቨርሲቲ የ2025 ኤግዛምን ነው የምንሰራው። ዛሬ ፓርት 1 ቪዲዮአችን ይቀጥላል። በሚቀጥሉት ቪዲዮዎቻችን ደግሞ የቀጠሉትን ፓርቶች አብረን እናያለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ፓርት 1 ቪዲዮአችን እንግዲህ ትሩ ፎልስ ኩዌስችኖች ናቸው። 8 ጥያቄዎች ናቸው። በስክሪኑ ላይ እንደምትመለከቱት 8 ጥያቄዎች አሉን ፓርት 1 ላይ እነሱን እናያለን። እሺ let's start from question number 1. Okay. So question number 1 ምን ይለናል? Question number 1 1 plus x is a factor of x the power of n plus 1 for a natural number n ይላል። ኦኬ ሶ ጥያቄውን አላነሳም፣ እዚሁ ላይ ይቀመጥ። መልሱን ብቻ ከታች አብረን እንሰራለን። ሶ ማን አለን የተሰጠን? 1 plus x አለ። የማን ፋክተር ነው የሚለን? x the power of n plus 1. ሶ 1 plus x ሁሌም የx the power of n plus 1 ፋክተር ነው የሚሆነው ለሁሉም ናቹራል ነምበሮች ማለት ነው። ኤ ትሩ ነው ፎልስ ነው? 5 ሰከንድ ሰጣችኋለሁ፣ መልሱን ትነግሩኛላችሁ። ሶ መልሱ ፎልስ ነው። መልሱ ፎልስ ነው። ለምንድን ነው ፎልስ የሆነው? እንየው። እሺ ሶ ፋክተር ቲዮረምን እንጠቀማለን። ኦኬ ፋክተር ቲዮረምን እንጠቀማለን። ሶ 1 plus x ፋክተሩ ምንድን ነው? ይሄንን ዜሮ የሚያደርገን ምንድን ነው? 1 plus x is equals to 0 ብናደርግ x equals to -1 መሆን አለበት አይደለ? ስለዚህ ይሄ -1 እዚህ ውስጥ በሚገባበት ሰዓት ሁልጊዜም ይሄን ኢኩዌሽን ሳቲስፋይ ማድረግ አለበት፣ 0 መስጠት አለበት ነው የሚለው። -1 እዚህ ሲገባ ማለት ነው። ኦኬ ሶ -1ን እዚህ ውስጥ ማስገባት እንችላለን፣ ቼክ ማድረግ እንችላለን አስገብተን ማለት ነው። ሶ እቺን ወደዚህ ስናስገባ ምን ይሆናል? -1 the power of n plus 1 እኩል ይሆናል 0። ይሄ መቼ ነው 0 የሚሆነው? ኦኬ this is ዋናው ጥያቄ ይሄ ነው። መቼ ነው 0 የሚሆነው ነው ጥያቄው። ይሄ 0 ሊሆን የሚችለው መቼ ነው? ይሄ 0 ሊሆን የሚችለው n ኦድ ሲሆን ብቻ ነው። ኦኬ ምክንያቱም n ኦድ ከሆነ ይሄ -1 ይሆናል፣ ሲደመር 1 0 ነው ማለት ነው። ስለዚህ n ኦድ ሲሆን ነው። ግን n ኢቭን ካደረግነው ኦኬ ኢቭን ከሆነ ይሄ ነገር አይሰራም። ምክንያቱም ኢቭን ከሆነ እዚህ ጋር ለምሳሌ 2 ቢሆን ስኩዌር ይሆናል ማለት ነው። ስለዚህ -1 ስኩዌር ሲሆን +1 ነው። +1 ሲደመር +1 2 ነው፣ 0 አይሰጠንም ማለት ነው። ስለዚህ ኦድ ሲሆን ብቻ ነው የሚሰራው። ስለዚህ n ኦድ ብቻ ነው የሚሰራው። ግን ጥያቄያችን የሚለው for all natural number ነው የሚለው። ናቹራል ነምበር ኦድንም ኢቭንም ነምበር የያዘ ነው አይደለ? ጥያቄው የሚለው ናቹራል ነምበር ነው። ኦኬ all natural number ነው የሚለው። ግን ናቹራል ነምበሮች ፖዚቲቭ ነምበር ብቻ ነው ናቹራል ነምበር፣ ግን ደግሞ ኢቭንም ኦድም አለበት። ስለዚህ ለይቶ for odd natural numbers ብቻ ቢል ትሩ ነበር፣ ግን for all natural numbers ስለሚል አይሆንም ማለት ነው። ኦኬ question number 2 if a complex number is multiplied by I its argument increases by pi over 2. ኦኬ ምንድነው? የሆነ ኮምፕሌክስ ነምበር አለን። ያን ኮምፕሌክስ ነምበር z ወይም z ብለን እንጥራው። ኦኬ የሆነ ኮምፕሌክስ ነምበር አለን። ይሄን ኮምፕሌክስ ነምበር በአይ ብናባዛው ምንድነው የሚፈጠረው ነው የሚለው። ኦኬ ሶ ይሄንን ለመመለስ የኮምፕሌክስ እና የሪል ነምበር የምናሳይበት የምንስልበት አለ። እሱን እንስላለን እንደ ካርቴሲያን ኮኦርዲኔት አይነት ሆኖ በዚህ በኩል እና በዚህ በኩል የተለያየ አይነት የያዘ ማለት ነው። ኦኬ ለምሳሌ በዚህ በኩል ሪል ነምበር ፓርት አለው፣ በዚህ በኩል ደግሞ
ኮምፕሌክስ ነምበር ፓርት አለው። ኦኬ ብንስል በአይ ብናባዛ ምን ይፈጠራል የሚለውን ነው የምናየው። ለምሳሌ እዚህ ጋር ኦኬ እዚህ ጋር ለምሳሌ አንድ ነው እንበል። ይሄ ሪል ነምበር ነው አይደለ? ስለዚህ ዘዳችን ምንድነው የሚሆነው? z = 1 ብቻ ነው የሚሆነው። ምክንያቱም አይ ፓርት ስለሌለው ማለት ነው። አይ የለውም። ኮምፕሌክስ ነምበር ሲገለጽ a + bi ተብሎ የሚገለጽ ከሆነ a ሪል ነምበር ነው፣ ቢም ሪል ነምበር ነው፣ ግን አይ ኮምፕሌክስ ነምበር ነው። ኦኬ አይ የሚለው ኮምፕሌክስን ለመግለጽ ነው። ስኩዌር ሩት ኦፍ ኔጌቲቭ 1 አይደለ? ሶ ይሄ ኮምፕሌክስ ነምበር የምንገልጽበት ሲስተም ነው። ስለዚህ አሁን ሪል ፓርቱን ብቻ ገለጽን እዚህ ጋር አንድ ኮምፕሌክስ ፓርት ምንም ከሌለው ማለት ነው። ምንም ኮምፕሌክስ ፓርት ከሌለው z = 1 ብቻ ነው የሚሆነው። ይሄ ሪል ነምበር ነው። ኮምፕሌክስ ነምበር ኮምፕሌክስ ፓርት የለውም። ኦኬ ሶ አሁን ምንድነው የሚፈጠረው? ይሄንን በአይ ብናባዛው ምን ይፈጠራል? በአይ ብናባዛው ሶ z = ምን ይሆናል? በአይ ሲባዛ 1i ይሆናል። 1i ማለት ምኑ ጋር ነው? እዚህ ጋር መታችሁ እዚህ ጋር አይደለ? ይሄ የኮምፕሌክስ ነምበሩ ስለሆነ ማለት ነው። ሶ እዚህ ጋር i አለች ወይም 1i አለ። ለዚህ እዚህ ጋር ይመጣል ማለት ነው። መጀመሪያ እዚህ ጋር የነበረው ወዴት መጣ? እዚህ ጋር መጣ ማለት ነው። ኦኬ ሶ ምንድነው የተፈጠረው ማለት ነው? በ90 ዲግሪ ዞረ ማለት ነው። ኦኬ 90 ዲግሪ ዞረ ማለት ነው። ስለዚህ እዚህ ጋር የነበረው በ π/2 ተርን ያረጋል ነው። ተርን ያረጋል ነው። ዶንት ፎርጌት ዳት ተርን ያረጋል ይዞራል ነው። ይዞራል። ኦኬ ስለዚህ ሁለተኛው ጥያቄ it changes the argument ነው የሚለው አይደለ? አርጊውመንቱን ነው። ኦኬ ወይም ደግሞ ቴታውን ማለት ነው። እንደተመለከታችሁ ቴታውን በደንብ አድርገው ይቀይራል አይደለ? አሁን ባሳያችሁ መሰረት ቴታውን በደንብ ይቀይራል። እዚህ ጋር አንድ እያለ እዚህ ጋር አይ ሲሆን ኦኬ እዚህ ጋር ከነበረበት ወደዚህ መጥቶ 90 ዲግሪ አይደለ የመጣው በአይ ስናባዛው 90 ዲግሪ ማለት ደግሞ π/2 ማለት ነው። ራይት ስለዚህ ይሄው ቀይሯል። 1 የነበረው ሲባዛ በአይ ስታረጉት አይ ይመጣል። አይ ደግሞ እዚህ ጋር ነው ያለው። ስለዚህ እዚህ ከመጀመሪያ ከነበረበት 90 ዲግሪ ዞሮ ነው ያለው ማለት ነው። 90 ዲግሪ ተርን አድርጎታል። ስለዚህ አርጊውመንቱ ይቀየራል በπ/2 ማለት ነው። ስለዚህ መልሳችን ትሩ ነው ማለት ነው። ኩዌስችን ነምበር 2 መልሳችን ትሩ ነው። ሞጁለሱ አይቀየርም። ኦኬ ሞጁለሱ አይቀየርም። አርጊውመንቱ ግን በπ/2 ይቀየራል ማለት ነው። ኦኬ ኩዌስችን ነምበር 3 the polynomial function f of x equals to x the power of 4 minus x minus 1 has a zero between -1 and 1 ይላል። ኦኬ ሶ ፋንክሽናችን አለ f of x equals x the power of 4 minus x minus 1 አለ። ይሄ በኔጌቲቭ 1 እና በአንድ መካከል ዜሮ አለው ነው። ዜሮ የሚያመጣ ነገር አለ እዚህ ጋር ነው የሚለው። ኦኬ ዜሮ የሚያመጣ ነገር አለ ነው የሚለው። ለዚህ ትሩ ነው ፎልስ ነው መልሱ። ይሄንን ስሩ 5 ሰከንድ ሰጣችኋለሁ። ኦኬ 5 ሰከንዳቸው አልቋል። ምንድነው የምናደርገው? ሁሌም እንግዲህ አንድ ፋንክሽን ከተሰጠን በኋላ የዚያ ፋንክሽን ዜሮ የሚሰጠን ነገር ምኑ ጋር ነው ያለው ተብሎ ስንጠየቅ ብዙ የምንሰራባቸው መንገዶች አሉ አይደለ? ከዛ መንገዶች ውስጥ ይሄ ዋነኛው መንገድ ነው። ምንድነው የምናደርገው? ኢንተርሚዲየት ቫልዩ ቲዮረም ይባላል። ኢንተርሚዲየት ቫልዩ ቲዮረም ይባላል። ኦኬ ኢንተርሚዲየት ቫልዩ ቲዮረም ይባላል። ኢንተርሚዲየት ቫልዩ ቲዮረም ምን ማለት ነው? ለምሳሌ በኔጌቲቭ 1 እና በአንድ መካከል ዜሮ አለ። ዜሮ የሚሰጥ ቁጥር አለ ይሄን ፋንክሽን ብለን ካሰብን ኔጌቲቭ 1 ላይ ስናስገባ ኔጌቲቭ፣ ፖዚቲቭ 1 ላይ ስናስገባ ፖዚቲቭ የሚሰጠን ወይም ደግሞ ኔጌቲቭ 1 ላይ ስናስገባ ፖዚቲቭ፣ ፖዚቲቭ 1 ላይ ስናስገባ ኔጌቲቭ የሚሰጠን ቁጥር ከፖዚቲቭ ወደ ኔጌቲቭ የሚቀየርበት ወይም ከኔጌቲቭ ወደ ፖዚቲቭ የሚቀየርበት ቦታ ከሆነ እዛ ጋር ምን አለ? ዜሮ አለ ማለት ነው። do you understand what I'm saying? ኦኬ ለምሳሌ አንድ ፋንክሽን እዚህ ጋር ቢኖረን ይሄ ፋንክሽን ከዚህ ተነስቶ እንዲህ የሚሄድ ፋንክሽን ቢሆን ኦኬ እንደምትመለከቱት ለምሳሌ ፖዚቲቭ 1 ላይ እዚህ ጋር ቫልዩ አለ አይደለ? የሆነ ቫልዩ አለ y ብለን ብንጠራ
እዚህ ጋር ደግሞ -1 x -1 ላይ ደግሞ የሆነ ቫልዩ አለው እዚህ ጋር ኦኬ z ብለን ብንጠራ ስለዚህ x -1 እና +1 አለ አይደል በx -1 እና በx +1 ኦኬ x -1 x +1 ፋንክሽኑ በዚህ በኩል ሲያልፍ ኦኬ እዚህ ጋር ፋንክሽኑን ዜሮ የሚያደርግ ነገር አለ አይደል ያ ይሄን ደግሞ የምናውቀው እንዴት ነው x -1 ስናስገባ ፋንክሽናችን ኔጌቲቭ ቫልዩ ይሰጠናል x +1 ስናስገባ ፋንክሽናችን ፖዚቲቭ ቫልዩ ይሰጠናል ስለዚህ ኦፖዚት ሳይን ያለው ቫልዩ ይሰጠን ማለት ነው እዚህ ጋር ኔጌቲቭ እዚህ ጋር ፖዚቲቭ ስለዚህ ከኔጌቲቭ ወደ ፖዚቲቭ ለመሄድ ወይም ከፖዚቲቭ ወደ ኔጌቲቭ ለመሄድ መሃል ላይ ምን መኖር አለበት ዜሮ መኖር አለበት ለዛ በዚህ መሃል ዜሮ የሚሰጠን ቁጥር አለ ማለት ነው ስለዚህ አሁን ይሄን ቼክ ማድረግ ነው የሚጠበቅብን ማለት ነው ስለዚህ f of -1 እንስራ f of -1 ምን ይሆናል -1 ኦኬ the power of 4 -1 አይደለ ይሄ ስንት ነው ፖዚቲቭ 1 ጉድ f of 1 ደግሞ እንስራ f of 1 ስንት ነው 1 the power of 4 -1 ይሄ ደግሞ ስንት ነው -1 ነው አያችሁ እዚህ ጋር ፖዚቲቭ መጣ እዚህ ጋር ኔጌቲቭ መጣ ማለት ነው ስለዚህ የሳይን ለውጥ አለ ማለት ነው አያችሁ አንዱ ጋር ፖዚቲቭ አንዱ ጋር ኔጌቲቭ መጣ ማለት ነው ስለዚህ እንደዚህ ከፖዚቲቭ ወደ ኔጌቲቭ ወይም ከኔጌቲቭ ወደ ፖዚቲቭ ሳይን ቼንጅ የሚያደርግ ከሆነ ምን አለ ማለት ነው ዜሮ አለ ማለት ነው መሃላቸው ውስጥ ስለዚህ the answer is true ማለት ነው ኦኬ question number 4 ምን ይላል if g of x equals to x the power of 3 minus 27 divided by x minus 3 then 3 is a zero of g ይላል ኦኬ እዚህ ጋር በደንብ ቼክ ማድረግ አለብን ከተሰጠን ፋንክሽን ምንድነው የሚላል g of x equals x cube minus 27 divided by x minus 3 ይላል ኦኬ ይሄ ነው ፋንክሽናችን የዚህ ፋንክሽን 0 x is equal to 3 ላይ 0 አለ ነው የሚለው ኦኬ x 3 ብናስገባ ፋንክሽናችን 0 ይመጣል ነው የሚለው ኦኬ ቼክ ማድረግ እንችላለን ይሄን x 3 ብታስገቡ እዚህ ጋር ምንድነው የሚመጣው ኦኬ x እዚህ ጋር 0 ብታስገቡ x 3 ብታስገቡ 3 ኪዩብ 27 ነው ሲቀነስ 27 ስንት ነው 0 ነው እዚህ ጋር ግን 3 ብታስገቡ 3 ሲቀነስ 3 0 ነው አይደለ 0/0 ይመጣል ማለት ነው ኦኬ which doesn't make any sense ስለዚህ በሌላ መንገድ ፋክተር አድርገን እንሞክረው x cube - 3 የሚለው እንዴት ተደርጎ መገለጽ ይችላል x - 3 ሲባዛ x square plus 3x plus 9 አድርገን መግለጽ እንችላለን divided by x - 3 ያለን እዚሁ ይሄን በዚህ ብናጣፋ ኦኬ ምን ይመጣልናል x square plus 3x plus 9 ይመጣል ማለት ነው ኦኬ ኦልራይት ሶ ይሄን ፋንክሽን 3 ብናስገባ ምን ይሰጠናል እዚህ ጋር 3 እናስገባ እስኪ እዚህ ጋር እንደማይሰራ አይተናል ኦኬ ምክንያቱም አንዲፋይን ስለሚያደርገው ማለት ነው እዚህ ጋር አስገብተን እንስራ እስኪ ማን ውስጥ x square plus 3x plus 9 የሚለው ውስጥ 3 እናስገባ ኦኬ f of x ነው ይሄ f of 3 ምን ይሆናል 3 እናስገባ እዚህ ጋር 9 ሲደመር 9 ሲደመር 9 ይሆናል ይሄ 27 ነው አይደል 0 አይደለም ስለዚህ x = 3 0 ሊያደርገው አይችልም ማለት ነው ሲጀመር ዶሜን ውስጥም የለም ኦኬ ዶሜናችን ውስጥ x = 3 የሚባል ነገር የለም ዶሜናችን ውስጥ ምክንያቱም ፋንክሽኑን ዲስኮንቲኒዩስ የሚያደርግ ነው ኮንቲኒቲውን ያጣል ፋንክሽናችን እዛ ጋር ስለዚህ መልስ አይደለም ማለት ነው ስለዚህ መልሳችን ፎልስ ነው ኦኬ question number 5 the line y equals 4 is the horizontal asymptote of f of x equals 5 minus x over x plus 1 ይላል so y is equals to 4 ነው የተሰጠን አሲምፕቶት ነው ተብሏል የማን f of x equals 5 minus x over x plus 1 የዚህ አሲምፕቶት ነው y equals 4 ተብሏል ይሄንን ቼክ ማድረግ አለብን ማለት ነው ኦኬ 5 ሰከንድ ሰጣችኋለሁ ይሄን ጥያቄ ስሩት
ፐርፌክት። ሶ ተመልሰናል። መጀመሪያ ሆሪዞንታል አሲምፕቶት ምን ማለት ነው የሚለውን አንደርስታንድ ማድረግ አለብን። ኦኬ ሶ ሆሪዞንታል አሲምፕቶት ሁሌም ሲሳል በዋይ በኩል ነው። ኦኬ ዋይ ኢዝ ኢኳል ቱ 4 ዋይ ኢዝ ኢኳል ቱ -1 ዋይ ኢዝ ኢኳል ቱ ሳምቲንግ ተብሎ ነው የሚሳለው። ሶ ለምሳሌ ይሄ ኤክስ ዋይ ፕሌናችን ቢሆን አሲምፕቶታችን ሆሪዞንታሉ ሲሳል እንዲህ ነው የሚሳለው። ኦኬ እንዲህ ነው የሚሳለው ኦር እንዲህ ነው የሚሳለው። ኦኬ የሆነ ፋንክሽን ካለን ያ ፋንክሽን እንደዚህ ሊሄድ ይችላል። እንዲህ ግን አይነካትም። ኦኬ በዚህም በኩል ፋንክሽኑ ከፈለገ እንደዚህ ሊሄድ ይችላል። የሆነ ፋንክሽን ይሄን ፋንክሽን አይደለም እየሳልኩ ያለሁት። እሺ ለምሳሌ ነው። ይሄ ኤግዛምፕል ነው። ይሄ ኤግዛምፕል ነው። ፋንክሽናችን እንዲህ ሊሄድ ይችላል ሳይነካ ማለት ነው። ኦኬ ይጠጋል፣ በጣም ይጠጋል፣ ግን አይነካውም። ሆሪዞንታሊ ማለት ነው። ሆሪዞንታል ባውንደሪ ያለው እዚህ ጋር ማለት ነው። ኦኬ ሆሪዞንታል አሲምፕቶት የሚባለው እሱ ጋር ነው። እዚህ ጋር ብሬክ ያደርጋል ፋንክሽናችን። ከዛ ከላይ ሊጀምር ይችላል ሌላ ፓርት ካለው ፋንክሽናችን ማለት ነው። ከላይ በዚህ በኩልም ሊጀምር ይችላል፣ ግን እዚህ ጋር የሆነ ዲስኮንቲኒየስ የሚያደርገው ሊሚት አለው ማለት ነው። ሆሪዞንታል ሊሚት አለው ማለት ነው። ቨርቲካል አሲምፕቶትም ከሆነ ደግሞ ቨርቲካል ሊሚት አለው ማለት ነው። በኤክስ በኩል ፋንክሽኑ የሆነ ሊሚት አለው ማለት ነው። ስለዚህ አሁን ይሄ ምንድነው የሚያሳየን? ይሄንን ቼክ ለማድረግ ሁሌ ምንድነው የምናደርገው መሰላችሁ? ኤክስ አፕሮችስ ቱ ፕላስ ኦር ማይነስ ኢንፊኒቲ ሊሚቱን ነው የምንሰራው ማለት ነው። ስለዚህ ፋንክሽናችን ሊሚቱ ኤክስ ወደ ኔጌቲቭ ኢንፊኒቲ ወይም ወደ ፖዚቲቭ ኢንፊኒቲ ሲጠጋ ፋንክሽኑ ወደ ስንት ነው የሚጠጋው የሚለውን ነው የምንሰራው ማለት ነው። ኦኬ ቢኮዝ ተመልከቱ እዚህ ጋር ኤክስ እየጨመረ ሲሄድ ዋይ ስቲል ይታከካል የሆነ ቦታ እዚህ ጋር ይሄ ለምሳሌ 4 ሊሆን ይችላል፣ 3 ሊሆን ይችላል፣ 2 ሊሆን ይችላል። ዊ ዶንት ኖ ዋትኤቨር ኢት ኢዝ ሶ ይታከካል። ኤክስ ዋይ እዚህ ጋር ይታከካል። አልፈውም ይሄንን ማለት ነው። እዚህ ጋር ታኮ ነው የሚቀረው። ለዚህ እቺን አሲምፕቶት የምትባለው ሆሪዞንታል አሲምፕቶት ማለት ነው። -4 ከሆነ እዚህ ጋር -4 ማለት ነው። ስለዚህ እቺ ታኮ የሚቀርባት ነምበር አለች ማለት ነው። ኤክስን እዚህ ጋር የቀነሳችሁ ኔጌቲቭ እያደረጋችሁ ኔጌቲቭ ኢንፊኒቲ ብትጠጉ ራሱ ኤክሱ አምልጦ በዚህ በኩል አያልፍም። እዚች አሲምፕቶቱ ጋር የሚታከከው ማለት ነው። ስለዚህ ይሄ አሲምፕቶትን ለማወቅ ኤክስን በኔጌቲቭ ኢንፊኒቲ ወይም በፖዚቲቭ ኢንፊኒቲ በጣም መውሰድ ነው። ከወሰድነው በኋላ የሆነ ቁጥር ጋር ይታከካል አይታከክም የሚለውን ነው ቼክ የምናደርገው ማለት ነው። አይ ሆፕ ዩ አንደርስታንድ። አላወሳሰብኩም ብዬ አስባለሁ። ስለዚህ የተሰጠን ፋንክሽን አለ። ይሄውን የተሰጠን ፋንክሽን እቺ ወደ ማን ነው የምትታከከው የሚለውን እንስራ። ይሄን ፋንክሽን በሌላ መንገድ ስንጽፍ ምን ይሆናል? f of x is equals to 5 minus 1 over x plus 1 ትሆናለች ማለት ነው። ይሄ ምን ማለት ነው? 4 plus 1 over x plus 1 ሆነ ማለት ነው። ኦኬ ሶ ማይታያችሁ ከሆነ እዚህ ጋር ልጻፈው መልሼ f of x is equals to 4 plus 1 over x plus 1 ይሆናል ማለት ነው። ስለዚህ ይሄ ሆነ ማለት ነው ፋንክሽናችን አሁን። ስለዚህ አሁን እንስራ እስኪ ኤክስን አፕሮች ቱ ፖዚቲቭ ኢንፊኒቲ ወይም ኤክስ አፕሮች ቱ ኔጌቲቭ ኢንፊኒቲ አድርገን እንስራ። አሁን ይሄ ኮንስታንት ነምበር ነው። ስለዚህ ወዴትም አፕሮች ብታደርጉ ይሄ እዛው አናፌክትድ ነው። እዚህ ጋር አሁን ኤክስን ፖዚቲቭ ኢንፊኒቲ ብታደርጉ በደንብ ይሁ ኢንፊኒቲ ቢሆን ይሄ ከታች ያለው ዲኖሚኔተሩ ኢንፊኒቲ ቢሆን አንድ ሲካፈል በጣም ለትልቅ ቁጥር ለኢንፊኒቲ 0 ነው የሚመጣው። ስለዚህ ኤክስ ወደ ኢንፊኒቲ ሲጠጋ ይሄ ፓርት ኦፍ ዘ ኢኩዌሽን 0 ይሆናል ማለት ነው። ይሄ ፓርት ብቻ 0 ይሆናል። ይሄ ፓርት አናፌክትድ ነው። ስለዚህ f of x f of ኢንፊኒቲ እንበለው 0 ሳይሆን 4 ይመጣል ማለት ነው። ምክንያቱም ይሄ ፓርት ብቻ ነው 0 የሚሆነው። ኔጌቲቭ ኢንፊኒቲ ብታረጉ አንድ ቁጥር ለኔጌቲቭ ኢንፊኒቲ ለትልቅ ኢንፊኒቲ በጣም ትንሽ ነው። ኦኬ ማግኒቲዩዱ ግን ትልቅ ነው። ስለዚህ ለዚህ ኢንፊኒቲ ብታካፍሉ 0 ነው የሚመጣው። ስለዚህ ይሄ ፓርት አሁንም 0 ይመጣል ማለት ነው። ይሄ ፓርት 0 ከመጣ እቺ ትቀራለች ማለት ነው። ሶ f of ኔጌቲቭ ኢንፊኒቲ 4 ይመጣል ማለት ነው። ኦኬ ሶ በሁለቱም ሳይድ ብትሄዱ 4 ነው የሚሰጠን ማለት ነው። ስለዚህ 4 ምንድነው ማለት ነው? ሆሪዞንታል አሲምፕቶታችን ነው ማለት ነው። ኦኬ ሆሪዞንታል አሲምፕቶታችን ነው ማለት ነው። ሶ መልሳችን ምንድነው ማለት ነው? ትሩ ነው ማለት ነው። ኦኬ ኩዌስችን ነምበር 6 ምን ይለናል? አርጊውመንት ኦፍ the complex conjugate of z equals to argument of 1 over z ይላል። ይሄን ቼክ ማድረግ ነው። ኦኬ argument of z complex conjugate equals to argument of 1 over z ነው የሚለው። ሶ ይሄንን ቼክ ማድረግ አለብን ማለት ነው። ኦልራይት ሶ 5 ሰከንድ ሰጣችኋለሁ።
ኦኬ ይሄን እንኳን ራሴው ልስራው። በቃ 5 ሰከንድ ያልኩትን ተውት። እሺ ራሴው ሰራዋል። እንደምታውቁት ኮምፕሌክስ ነምበርን ኤክስፕረስ ስናደርግ እንዴት አድርገን ኤክስፕረስ ማድረግ እንችላለን? የሚታወቁ ኮምፕሌክስ ነምበር ኤክስፕሬሽኖች አሉ አይደለ? ቅድም ያሳያችሁ ማለት በሌላ መንገድ ደግሞ r e the power of i ቲታ አድርገን ኤክስፕረስ ማድረግ እንችላለን አይደለ? ሶ እንደዚህ አድርገን ኤክስፕረስ ማድረግ እንችላለን። ኮምፕሌክስ ኮንጁጌቱን ደግሞ ስንወስድ ኮምፕሌክስ ኮንጁጌት ሲደረግ ሁሌ ምን ማለት መሰላችሁ? አይዋን ኔጌቲቭ አድርጉ ማለት ነው። ኮምፕሌክስ ኮንጁጌት አድርጉ ማለት አይ ፓርቱን ኔጌቲቭ አድርጉት ማለት ነው። ሁሌም እንዳረሱ ሶ ምን ይሆናል? r e the power of ኔጌቲቭ i ቲታ ይሆናል ማለት ነው። ይሄ ኮምፕሌክስ ኮንጁጌቱ ነው ማለት ነው። ሶ አርጊውመንቱን እንፈልግ። የዚህ አርጊውመንት ታውቃላችሁ። የዚህ አርጊውመንት ምን ይሆናል ማለት ነው? አርጊውመንት ኦፍ ዚ ይሄ ኮምፕሌክስ ኮንጁጌቱ ምን ይሆናል? ኔጌቲቭ ሆነ ማለት ነው። ስለዚህ ኔጌቲቭ ቴታ ሆነ ማለት ነው። ኦኬ ሶ 1 ኦቨር ዚስ ምንድነው የሚሆነው ነው? 1 ኦቨር ዚ ምን ይሆናል? እሱን ደግሞ እንስራ። ኦኬ 1 ኦቨር ዚ ማለት 1 ኦቨር ዚ ይሄ ነው ታውቃላችሁ። አሁን አይተናል። r is the power of i ቲታ ነው። ፐርፌክት ሶ ይሄ ምን ይሆናል? 1 ኦቨር r እዚህ ጋር ይኖርና e the power of i ቲታን ወደ ላይ እናውጣው። ወደ ላይ ስናወጣው e the power of ኔጌቲቭ i ቲታ ይሆናል። ስለ ፓወር ተምራችኋል እንግዲህ ስለ ኤክስፖኔንሻል ፋንክሽኖች ስለ ፓወር ምናምን ተምራችኋል። ዲኖሚኔተር ላይ ያለው ፓወር ወደ ላይ ሲወጣ ኒውሚኔተር ላይ ሲመጣ ኔጌቲቭ እንደሚሆን ታውቃላችሁ። ስለዚህ እንደዚህ ሆነ ማለት ነው። ስለዚህ የዚህ አርጊውመንት ምን ሊሆን ነው ማለት ነው? አርጊውመንት ነው ስንሰራ አንግሉን ነው የምንወስደው አይደል? እቺን ቴታውን ነው ኔጌቲቭ አለ እዚህ ጋር። ስለዚህ የዚህ አርጊውመንት ምን ሊሆን ነው ማለት ነው? አርጊውመንት ኦፍ 1 ኦቨር ዚ ምን ሊሆን ነው? ኔጌቲቭ ቴታ ማለት ነው። ምንም ኔጌቲቭ ቴታ ነው ማለት ነው። ምክንያቱም ኦብቪየስሊ የምታዩት ነው እዚህ ጋር ኔጌቲቭ ቴታ ነው። የዚህም ደግሞ ቅድም እንዳያችሁት ኔጌቲቭ ቴታ ነው። ስለዚህ ተመሳሳይ ነው ማለት ነው። ኔጌቲቭ ቴታ ነው ማለት ነው። ስለዚህ እኩል ነው የመጣው እንደምትመለከቱት። ስለዚህ ምንድነው የሚሆነው መልሳችሁ ማለት ነው? ትሩ ነው ማለት ነው። ኦኬ ቀጣይ ጥያቄያችን the exponential function satisfies ይላል። ኦኬ is the power of x is equals to cos the hyperbolic cos plus hyperbolic sin ነው የሚለው ማለት ነው። ሃይፐርቦሊክ ፋንክሽኖችን ተምራችኋል። ኦኬ ሃይፐርቦሊክ ፋንክሽን የሚባሉ አሉ፣ እነሱን ተምራችኋል። ስለዚህ ጥያቄያችን የሚሆነው እንደዚህ ነው፣ ኤክስፖኔንሻል ፋንክሽን እንደዚህ ነው ነው የሚለው። ስለዚህ ይሄ ጥያቄ ትሩ ነው ፎልስ ነው? ይሄንን ቼክ አድርጉ። 5 ሰከንድ ሰጣችኋለሁ። ኦኬ ተመልሰናል። ስለዚህ ይሄንን ለማግኘት መጀመሪያ ሃይፐርቦሊክ ፋንክሽኖችን አይደንቲቲያቸውን መፈለግ አለብን። ኦኬ ኮስ ኤችኤክስ ዲፊኒሽኑ ምንድነው የሚለው? is the power of x plus is the power of minus x over 2 ዲፊኒሽን ሁሌም እንዳረሱ። sin h of x ምንድነው የሚለው? is the power of x minus is the power of minus x over 2 ነው የሚለው። ኦኬ ስለዚህ ሁለቱን እንደምራቸው cos x እና cos hx እና sin hx እንደምር። ኦኬ ይሄንንና ይሄንን እንደምር። ስንደምር ምን ይሆናል? cos hx plus sin hx እኩል ይሆናል ይሄና ይሄ ሲደመር ምን ይሆናል? 2 is the power of x over 2 ይሆናል which is equals to is the power of x ማለት ነው። ስለዚህ sin h of x እና cos h of x ሲደመሩ is the power of x ይመጣል። ስለዚህ መልሳችን ትሩ ነው ማለት ነው። ኦኬ ዛሬ ቪዲዮአችን የመጨረሻው ጥያቄ ምንድነው የሚለው? the function sec h of x is always greater than or equal to 1 for all real x ነው የሚለው። ሶ ፋንክሽናችን አለ sec h x greater than or equal to 1 ነው የሚለው። for all real x ነው የሚለው። ለሁሉም ሪል ነምበሮች ይሄ ፋንክሽን ከአንድ ይበልጣል ወይም እኩል ይሆናል ነው የሚለው። ይሄን ቼክ ማድረግ አለብን። ኦኬ ሶ ሴክ በሴክ እና በኮስ መካከል ያለውን ሪሌሽንሺፕ ታውቃላችሁ አይደለ? ምንድነው ይሄ? 1 over cos hx ነው። ኦኬ ሶ cos hxን ደግሞ ቅድም አይተናል ምን አይነት እንደሆነ አይደለ? ሶ cos hx ምንድነው? ቅድም እንዳየነው cos hx እኩል ይሆናል ምንድነው ያልነው? is the power of x plus is the power of minus x over 2 ነው ያልነው አይደለ? አይ ሆፕ አሁን ነግሬያችሁ እንዳረሳችሁ ተስፋ አደርጋለሁ። እንደዚህ ከሆነ እዚህ ጋር የትኛውንም ቁጥር ብታስገቡ
ይሄ ሁሌም ምንድነው የሚሆነው? እዚህ ጋር የትኛውንም ቁጥር ብታስገቡ ኦኬ፣ ለሪል ነምበር ቁጥሮች እዚህ ጋር ብታስገቡ ይሄ ቁጥር ፖዚቲቭ ነው አይደለም? የሚሆነው ኔጌቲቭ ሊሆን አይችልም። እና ደግሞ ትልቅ ቁጥር ነው የሚሆነው አይደለ? ዲፔንዲንግ ኦን ዘ ነምበር ትልቅ ቁጥር ነው የሚሆነው። ሶ ኮስ ኤች ኤክስ ትልቅ ነምበር ነው የሚሆነው ማለት ነው። ኦኬ ሁሌም ከአንድ የሚበልጥ ማለት ነው። ኮስ ኤች ኤክስ ኢዝ ኦልዌይስ ግሬተር ዛን ኦር ኢኳል ቱ 1 ነው ኮስ ኤች ኤክስ ማለት ነው። እዚህ ኮስ ኤች ኤክስ ከአንድ ከበለጠ ወይም አንድ ጋር እኩል ከሆነ ኦኬ፣ እዚህ ጋር ኮስ ኤች ኤክስ ውስጥ ይሄን ስታስገቡ ይሄ ምን መሆን አለበት? ማነስ አለበት። ምክንያቱም ሴክ ሪስፕሮካሉ ነው የኮስ ሪስፕሮካል ስለሆነ ኮሱ ደግሞ ሁሌም ከአንድ ከበለጠ ወይም አንድ ጋር እኩል ከሆነ ሴኮ ማነስ ነው ያለበት ማለት ነው። ለዚህ መልሳችን ፎልስ ነው የሚሆነው ማለት ነው። ተመልካቾቻችን የዛሬውን ቪዲዮ ጨርሰናል። በቀጣይ በፓርት 2 ቪዲዮ እንመለሳለን። መልካም ጊዜ ይሆንላችሁ።